ፍቅር 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 ነው የጎደለኝ በደልን የምቆጥር ነኝ ጌታ ይቅር ባይ አድርገኝ መራራ ስሬን ቁረጥልኝ ባንተው ፍቅር የጣፈጠ ሕይወት ስጠኝ ትንቢትና እውቀት መገለጥ ቢኖረኝ ተራራን የሚያፈልስ እምነት ሁሉ ባገኝ በሰዎች በመላክ ልሳን ብናገርም ፍቅር ግን ከሌለኝ ምንም አይጠቅመኝም ፍቅር 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 ነው የጎደለኝ በደልን የምቆጥር ነኝ ጌታ ይቅር ባይ አድርገኝ መራራ ስሬን ቁረጥ ከሁሉ የሚበልጥ መንገድ ብለን አንስተን ከሁሉ የሚበልጡ መንገዱ ጋር ደረስን። ግን ቆሮንቶሶች ይሄዱ የነበረ ወደ ሸለቆ ወደ መቀመቅ ውስጥ የሚከቱ ከእግዚአብሔር ያልሆኑ መንገዶች ስንት መንገዶች አይ 5 መንገዶች አይ እነዛን ይሰረዛል አያዋጣችሁም ይቅርባችሁ ይልና ኧረ እንደውም ልንገራችሁ ከሁሉ የሚበልጥ መንገድ ላሳያችሁ ኑ ብሎ ከመጋበዙ በፊት ችክከሉ እውነተኛው መንገድ ከማሳየቱ በፊት ምኑን ገለል ያለ ጫካው ገለል ስንት ጫካ ነበር አብስ ጫካ አንዱ ምንድን ነው የንግግር ብቻ የድስኩር የንግግር ችሎታ በቃላት መላቀቅ አቤት እገሌ ሲያወራ ለመባል በሰው ለመደመም የሰውን ትኩረት ለመሳብ ሴቶችን የወንዶች አይን በላያቸው ላይ እንዲቆለል ወንዶችም ደግሞ የሴቶችን ትኩረት ለማድረግ ይህንን ያህል ተጨንቀው ለአካላዊ አካሄድ ትኩረት የሚያደርጉ ከሆነ ከፈጠረኝ አምላክ ከመድኃኒዓለም ጋር እንዴት ነው መኖር ያለብኝ ብሎ ማሰብ የለባቸው በጣም አለባቸው። ስለዚህ ለዚህ ነው አዋጭ ያልሆነ መቀመጥ ገደል ውስጥ የሚከት መንገድ አለ። ያን መንገድ እንድተው የንግግር ርቀት ጉዳይ አይደለም ክርስትና የዛ መንገድ አይደለም አንዱ ሁለተኛው ምን ነበር የቡድን መንገድ የጎራ መንገድ ለቡድንና ለጎራ ታማኝነት እውነትን ረቀን እናልፋለን እልህኞች እንሆናለን ቡድናችን ከሚሸነፍ የእግዚአብሔር እውነት ቢረቀቅ ደስ ይላል ያገን ወገኖች ወስዶ በአጥማችን ይደፋናል ሰው አያረከንም ከንቱ ተላላ ሆነን ወድቀን እንቀራለን ያ መንገድ አያዋጣም ብለን ያንን ጫካ ምን አድርገናል መንጥበናል ጉቶ ካለም እግዚአብሔር ይቀነው አሜን አሜናችሁ ያንሳል አሜን ይሄ ሁለተኛው ሶስተኛ ምን ነበር ያነሳው ሙቅት የከሌሳው ከረካው አንበሳ እኮ ነው እዛው ቀላል መስሏል ያብ ክብር እንዳይመስል እሱ አይደለም ዋናው መንገድ የሙግት የመርቻ መንገድ አይደለም ፍትህንና ጀስቲስን የማንገስ ብቻ አይደለም ወገኖች የመንፈሳዊነት የይቅርታ መንገድ ነው የትህትና መንገድ ነው መስሎ ነው አትቻለ የማለት መንገድ ነው የመያያዝ የመፍረክረክ መንገድ አይደለም የመገጣጠም ዲስትራክቲቭ መንገድ አይደለም ወገኖች ኮንስትራክቲቭ ነው አራተኛ መንገድ ነው ያለሳ ኢየሱስ ክርስቶስ በምድር ላይ እያለ ዝናው እስከ ሶሪያ ተሰማ ከእስራኤልና ሶሪያ ርቀቱ በጂኦግራፊ የምታውቁ ሰው የኢየሱስ ዝና ራሱ ከእስራኤል መጨረሻ በቃ ተሰማ የተባለ ሶሪያ ከዛ ያለፈ ዝና አልተሰማ ግን የእግዚአብሔርን ፈቃድ ለዘላለም ፈጽሞ ለፍጥረት ዓለም ሁሉ ለሰው ልጅ ሁሉ ድነት የሚሆነውን ያንን የደህንነታችን ተግሳጽ ተቀብሎ የአባቱን ፈቃድ በምድር ፈጽሞ ምን ሆኗል ሄደ አንታበይ ቆዳ አይጥበበን ዝቅ እንበል ትሁት እንሁን ገራም እንሁን ትሁታን እንሁን ለሰው ለእግዚአብሔር የሚመች ባህሪ ይኑረን ዋጋ ከፍለን እናገልግል ተቆርጠን እናገልግል ሰው አንርገጥ ብቻ ተረግጠን እናገልግል ይሄ ማለት አገልጋይ ናቁ ማለት ነው አታክብሩ ማለት ነው አይደለም አሜን ነው ማን ብቻ ከከበረ አምስተኛው መንገድ ነበር ያለው 31
12:31 አንደኛ ቆሮንቶስ ላይ ነው። ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ደግሞም ከሁሉ የሚበልጥ መንገድ አሳያችኋል። እስቲ ይህን ቃል በአንደበታችን ሪሃርሳል እናድርገው እስቲ። በእውነት ከሁሉ የሚበልጥ መንገድ በሉ እስቲ። ከሁሉ የሚበልጥ መንገድ ድገሙት። ከሁሉ የሚበልጥ መንገድ አሳያችኋል። እንጸልያለን። አሜን። ምንድን ነው ይሄ ከሁሉ የሚበልጠው መንገድ? የፍቅር መንገድ ነው። የፍቅር መንገድ ምዕራፍ 13 ላይ እንግባ። ቁጥር ከ1 እስከ 3 ላምጡ። ምዕራፍ 13 በአጠቃላይ ስለ ፍቅር ነው። ሌላ የሚያወራው ነገር የለም። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጽናጽል ሆኛለሁ። እውቀትንም ሁሉ ባውቅ ተራሮችን እስካፈስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። አሁንም ትንሽ ሀሳቡን ለመረዳት ምዕራፍ 13 እዚህ ተቀምጦ 12ና 14 ትንሽ ላሳያችሁ። ሀሳቡ በደንብ ፍሎ እንዲያደርጋችሁ ምን ማለት ነው? ምዕራፍ 12 ቁጥር 1 ምን ይላል? ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ እወዳለሁ። ስለ መንፈሳዊ ምን ነገር? አሁን መንፈሳዊ ነገር ሲባል አይሰፋም በጣም ብዙ። ምክንያቱም መንፈሳዊ ነገር ስንትና ስንት። መንፈሳዊ ነገር የተባለችው እቺ ነገር ምንድን ነች? ይሄን ማወቅ አስፈላጊ። ምንድን ነች እቺ መንፈሳዊ ነገር የተባለችው ነገር ምንድን ነች? ወንድሞች ሆይ አሁን ደግሞ ስለ መንፈሳዊ ስጦታዎች አሁን ነገር ነበር እዛ። እዚህ ደግሞ ምን ሆነች? ስለ መንፈሳዊ ስጦታዎች ይህን እንድታውቁ እፈልጋለሁ። እንግዲህ የሆኑ ስጠቅስ ይቻላል በጣም ገጽ ብለን ጥያቄ ግን ይሄ ሲተረጎም ምን ብሎ አለፈ? ነገር ስንት ነገር አለ? ብዙ ነገር አለ። በጣም ነገር በጣም ብዙ ነው። ግን ጳውሎስ ሊነግረን የፈለገው ስለ መንፈሳዊ ስጦታዎች እውቀት ያስፈልጋል። በጣም ጠቃሚ የሆነ እውቀት እንድታውቁ እፈልጋለሁ። ስለ መንፈሳዊ ስጦታዎች ይልና የመንፈሳዊ ስጦታዎችን ምንጭ፣ የመንፈሳዊ ስጦታዎችን ዝርዝር፣ መንፈሳዊ ስጦታዎች እንዴት እንደሚሰሩ ጠቃሚ እውቀት ምዕራፍ 12 ይሰጥና ምዕራፍ 14 ላይ ደግሞ ስትመጡ የጸጋ ስጦታ አጠቃቀም እዛ ጋር ምንጩን ነው አይነቶቹን ነው። ምዕራፍ ስንት ላይ? 12 ላይ። 14 ደግሞ በጸጋ ስጦታ እንዴት መጠቀም እንዳለባቸው ከማብራራቱ በፊት መሀል ላይ ሳንዱች አድርጎ ፍቅር ይመስላል። ሰማች? የመንፈስ ቅዱስ ስጦታዎች ከመንፈስ ፍሬ አይበልጡም መልእክቱ። ይሄ እንግዲህ እንዴት አድርጌ እንደማስረዳ ይሄ ሶታፍ የጸጋ ስጦታ ወይም የመንፈስ ስጦታ ከመንፈስ ፍሬ አይበልጥም። ብዙ ሰዎች የመንፈስ ስጦታዎችን መቀበል የመንፈስ ፍሬ አላስፈላጊ እንደሆነ አድርገው ያስባሉ። ጳውሎስ በተለይ ቆሮንቶሶች ችግራቸው ምንድነው? የጸጋ ስጦታ ተቀበሉና የመንፈስ ፍሬ የትዕቢተኞች ናቸው። ጳውሎስን የመሰለ ሰው ይንቃሉ። ከኛ በላይ ላሳር ጸጋ ስጦታ የመንፈስ ስጦታ ስለተቀበላችሁ የመንፈስ ፍሬ ከሌላችሁ አደጋ ውስጥ ናችሁ ብሎ ከአጠቃቀሙና ስለ መንፈሳዊ ስጦታ ምንጭና ዝርዝር ከሚያብራራው መሀል ላይ በጣም አስፈላጊ የሆነውን ማንን ያስገባል? ፍቅር። ተመልከቱ። የትኛውም የጸጋ ስጦታ በፍቅር አገልግሎት ማንሰጥ ከሆነ ጥቅም የለውም የሚለው ነገር ለማስረዳት አሁን ደግሞ ልመልሳችሁ።
ወደ ምዕራፍ 13 አሁን ዙሪያውን ምንድን ነው እያወራ ያለው የሚለውን ካላሰበን የት ጋር ምን እየተወራ እንዳለ ለመረዳት እጅግ በጣም አዳጋች ስለሆነ ቶፍሎውን ለመረዳት እንዲያግዘን ነው ይሄን ያሉት። እሺ እዚህ ምዕራፍ 13 ከቁጥር 1 እስከ 3 የሚነግረን ነገር አለ። እዚህ ጋር የተደጋገሙ ቃላት አሉ። ቢኖረኝ ባይኖረኝ የሚባል ልክ ነኝ። ቢኖረኝ ከሌለኝ ለምሳሌ እናንብቦ ምዕራፍ 13 1 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጽናጽን ሆኛለሁ። ትንቢትም ቢኖረኝ ምስጢርን ሁሉና እውቀትን ሁሉ ባውቅ ተራሮችን እስካፈስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ቢኖረኝ ከሌለኝ ቢኖረኝ ከሌለኝ የሚሉ አበላላጭ ቃላቶችን ይጠቀማል። ይህንን ክፍል እስቲ ለሶስት ክፍለን ከቁጥር 1 እስከ 3 ያለው ክፍለን እንመልከት። ነገር አንደኛ የንግግር ችሎታ የቆሮንቶሶች መከራ አይደል? የንግግር ችሎታ ከልሳናት ጋር አያይዞ የንግግር ችሎታ ያነሳል። መጀመሪያ በመንፈስ ቅዱስ የሚሰጥ የንግግር ችሎታ እንደገና ደግሞ በሰዎች ይላል አይደል? በሰዎችና በመላእክት ልሳን ባለፈው ገና ሲጀምር ያቀር ኦራተር መሆን ተናጋሪ መሆን የንግግር ችሎታ ቀላል ነገር አይደለም። ግን የንግግር ችሎታ ውስጡ ፍቅር ከሌለው መርዝነት ካለው ጥላቻ ካለው ገፊ ከሆነ አንዳንድ ሰዎች እንዲህ እየተነቁ በሾርኔ ጠቅ ማድረግ ጸልይ ተብሎ እንኳን ሲሰጥ አንዳንድ ሰው ጌታ ሆይ ወደ ሰማይ የማይጸልዩ ብዙ ሰዎች እንዳሉ ታውቃለህ። ወደ ጎን ነው የሚጸልዩ። መንፈሳዊ ህይወት በመንፈስ ውስጥ መስመጥን፣ በመንፈስ መነካትን፣ በመንፈስ መነዳትን ይፈልጋል። የእግዚአብሔር ክብር በህይወታችን እንዲገለጥ የበለጠ ዝቅ የምንልበት እንጂ በሰዎች ጭንቅላት ላይ የምንጨፍርበት አይደለም። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ አይሳስም። ወርቅ የሆነ ስጦታ እኔ ጋር ፍቅር በመጥፋቱ የተነሳ ነሐስ ይሆናል። ተራ እርካሽ ነሐስ ይሆናል። ወይም እንደሚንሸዋሸው ጸናጽል። ምንድን ነው የዚህ ቃል ሀሳብ? በደንብ ስሙ። ለካ ምንም አይነት ቋንቋ ልጠቀም ወደ ሰዎች መልእክቱ ሄዶ ሰው ጆሮና ልብ ውስጥ የሚገባው በፍቅር በኩል እንጂ በቋንቋ ብቻ አሁን እዚህ ነው የማወራው። አማርኛው አይደለም ልባችሁ ውስጥ የሚገባው በፍቅር የተነገረ እንደሆነ ብቻ ነው። ሰውን የሚለውጠው ሰው ውስጥ የሚገባው የሰውን ባህሪ የሚቀይረው ምን ልንገራችሁ፣ ቋንቋ አይደለም የሚያሰማው፣ ፍቅር ነው የሚያሰማው። ልድገመው። የቋንቋ ክህሎት አይደለም የሰው የመላእክት ቋንቋ እንኳን ኖሮ ፍቅር ግን የሚባል የመንፈስ ቅዱስ ፍሬ በዛ ውስጡ ከሌለ ሰው ምን ያደርጋል? አይሰማም። ሰውን አያንጽም። ሰውን አይለውጥም። ምንም አይነት ቋንቋ ተጠቀም ከፈለክ ተምር ያለው ብሎ በሂብሩ በግሪክ ብትል ኦፍ ዋት እያልክ እንግሊዝኛ ብትጨምርበት እንደው ራስህን ሰማይ ጥግ ላይ አስቀምጠህ ሰውን ታች ሸለቆ ላይ እንኳን ብታስቀምጥ ዝም ብለህ ታወራለህ። ወደ ሰው ልብና መንፈስ ገብቶ ሰውን የሚቀይርና የሚለውጥ ነገር ከውስጡ ሊወጣ ስለዚህ ከንቱ ነው። እግዚአብሔር ከንቱ ይጠብቃችሁ ወገኖች። በሰው ዘንድ መሰማት ትፈልጋላችሁ? ሰው እንዲያከብራችሁ ትፈልጋላችሁ? ሰው ጆሮ እንዲሰጣችሁ ትፈልጋላችሁ? ንግግራችሁ ሰው ጋር ደርሶ ስራ እንዲሰራ ትፈልጋላችሁ? ፍቅር
የሚባል ኢንግሪዲየንት ነው። ፍቅር እስቲ ፍቅር ወደስ ድገሙት በለባል። አሁን ባልና ሚስት አብረው ሲኖሩ ከዛ ቤት ፍቅር አውጡና ምን ይቀራል? የሚቀር ነገር አለ? ፍቅር ስቶ ነው። ሜሬጅም ዊዛውት ላቭ ይኖራል? ብር ስላለ አይኖርም። ሚስጥርንም ሁሉና ቀጥሎስ እውቀትን ሁሉ ባውቅ ተራሮችን እስካፈልስ ድረስ ምን ቢኖረኝ? እምነት ሁሉ ቢኖረኝ ደግሞ ምን ባይኖረኝ? ፍቅር ግን ከሌለኝ ምንድን ነው? ሚስጥርን ሁሉ ባውቅ አይደለም? እውቀትን ሁሉ ባውቅ። እውቀት ሁሉ ይታወቃል፣ ሚስጥር ሁሉ ይታወቃል። ይኸውላችሁ እዚሁ መጽሐፍ ምዕራፍ 8 እዚሁ መጽሐፍ ምዕራፍ 8 እውቀት በሌለበት ማለት ፍቅር በሌለበት እውቀት ምን እንደሆነ እውቀትን ሁሉ ማወቅም አይቻልም። አንዱ ነገር ግን ምዕራፍ 8 ቁጥር 2 ላይ አንደኛ ቆሮንቶስ ላይ ይላል እውቀት ያስታብያል፣ ፍቅር ግን ያነጻል። አደጋው ተንደንሲው ታያችሁ። እውቀት የማስታበይ ተንደንሲ ዝንባሌ ያለው። ቀጥሎስ ማንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባው ገና አላወቀም። ሙሉ አይደለም እውቀቱ። አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባው ገና አላወቀም። ቀጥሎስ ምን ይላል? ማንም ግን እግዚአብሔርን ቢወድ እርሱ በእርሱ ዘንድ ይታወቃል። ለካ ሄደን እግዚአብሔርን አውቀን አይደለም የምንጨርሰው። ምንድን ነው የምናውቀው? ለካ በእግዚአብሔር መታወቃችን ብቻ ነው የምናውቀው። እግዚአብሔር ከአእምሯችን በላይ ነው። እግዚአብሔር ከእውቀት በላይ ነው። ከልምዳችን በላይ ነው። እግዚአብሔር እኔን የሚያቀኝን ያህል እኔ እግዚአብሔርን አውቀዋለሁ አላውቀውም። ሄጄ መጨረሻ ላይ የእሱ እኔን ማወቅ ነው የሚያሸንፈኝ እንጂ እኔ እሱን አውቄ አልጨርሰውም። ከመታወቅ ሁሉ በላይ ነው። ሁልጊዜ አስማች ሲዘመር በጣም ልቤን የሚነካ አንድ አስማች አለ። አወኩ ብዬ ደንድሜ ሳበቃ ማለዳ አንተ አዲስ ነህ ለካ ማለዳ አንተ አዲስ ነህ ለካ እንደ ትናንትና ከቶ አይደለህም አንተ አትለመድም ሁሌ አዲስ ነህ ጌታ አዲስ ነህ ሁሌ ጊዜ አዲስ ነህ። አሜን። አውቀ ነው ማንጨርሰው ሁል ጊዜ ምን የሆነ አዲስ የሆነ አሜን። ሁሉም ባውቅ ይላል። ሁሉም አውቅ አይቻልም። የመጨረሻውን ላንሳና ልጨርስ። የመጨረሻው መስዋዕታዊ ህይወት ፍቅር ከሌለው ከንቱ ነው። ይሄ የመጨረሻ ሀሳብ መስዋዕታዊ ህይወት ምንድነው? መስዋዕታዊ ህይወት እዚህ ጋር የተጠቀሰ ነው። ቁጥር 3 ላይ ድሆችን ልመግብ ያለኝን ሁሉ ባካፍል። ይሄ ፍቅር አለ እንደራሱ ይላል። አንዳንድ ሰው ድሆችን ልመግብ ያለኝን ሁሉ ባካፍል። ይሄ ራሱ ምንድን ነው? ፍቅር ይመስላል አይደል? ግን ይሄም እየተደረገ ፍቅር ላይ ነው ይችላል። ቀጥሎ ሰው ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለ ምን ማለት ነው? ሁለቱም ነገሮች የተቀመጡት
ፍቅር ይመስላል። ግን ምን ከሌለ ይላል? ምን ማለት ነው? አንዳንድ ጊዜ ስንሰጥ ልጽደቅባት ተብሎ አይሰጥም። አስኮናኝ ሁሌ እየመጣች ከምትጨቀጭቀኝ ምን ባለፈው መጣ ሰጥቼ ከደ ምኑን ነው የምትለኝ? ፍቅር አለ እዛው አልሰጠም። ግን ፍቅር አለ። ልታወቅ ብዬ ልሰጥ ይችላል። ደግ መሆኔን ሰው ይወቀው ብዬ ልሰጠው ይችላል። ችሎታዬን ለማሳየት ልሰጥ ይችላል። ሰማዕት በሆነ እንኳን ፍቅር ከሌለኝ ይላል እና ብዙ ዴፊኒሽን ያስቀምጣል። እንዲህ አይነት ነገር ሊፈጠር ይችላል። አዎ ከጸጋ ስጦታዎችም ፍቅር ይበልጣል፣ ከእውቀትም ይበልጣል፣ ከትንቢትም ይበልጣል፣ ከልሳናትም ይበልጣል። ቸርነት ማድረግ ከሚመስል በሰው አይን ከውጪ ሲታይ ቸርነት ከሚመስል ደግነት ከሚመስል ግን ውስጡ ፍቅር ከጎደለው የትኛው መስዋዕታዊ ህይወት ማን ይበልጣል? እግዚአብሔር ይሄን ፍቅር ይስጠን። ምንድነው አንተ ፍቅር የምትለው? ፍቅር እንዲኖር ፈልጌ ነው። ቋንቋ ግልጻለች። አንዳንድ ርዕስ በየቀኑ መማር የሚገባን ነው። በየቀኑ በቃ ደጋግመን ማይሰለች ነገር አለና ለዛ ነው አሁን 13 ከ4 እስከ 7 እና ሁለት ፖርሽን ያለው ሁለት አንቀጽ ነው ያለው። ከ4 እስከ 7 የፍቅርን ባህሪያት የሚናገር የፍቅርን ባህሪያት በተለይ የፍቅርን ሁለት ባህሪያት ይናገራል። አዎንታዊ ባህሪና አሉታዊ ባህሪ ምን ማለት ነው? ለሁላችን እንዲገባ ፖዚቲቭ እና ኔጌቲቭ ባህሪ የፍቅር ያ ማለት ምን ማለት ነው? ፍቅር ሲኖር እንዲህ አይነት ባህሪ ሰው ያሳያል። ፍቅር ሳይኖር ሲቀር እንዲህ አይነት ባህሪ ያሳያል። ለምሳሌ ፍቅር ሲጠፋ ሰው የሚያሳየው ባህሪ ምን አይነት ባህሪ? ኔጌቲቭ አሉታዊ ባህሪ ነው። ለምሳሌ ምን ይላል እዚህ ጋር? አይበሳጭም። ፍቅር ምን አይሆን? በጣም ሰውየው እንደው ከሰው ጋር በተገናኘ ሁሉ ከተበሳጨ ምን ጎሏል ማለት ነው? አይመካም፣ አይቀናም። ኔጌቲቭ ነው ባህሪ ነው የፍቅር ባህሪ። በደልን አይቆጥርም የፍቅር ባህሪ። ግን ኔጌቲቭ ባህሪ ሰው በደል ከቆጠረ ላይሚኔት እያደረገ እየጠረዘ የ6 ዓመት የ7 ዓመት በጥብቅ ጥንቃቄ ካስቀመጠ ሰውየው ኪስ ውስጥ ምን የለም ማለት ነው? ምን የለም ማለት ነው? የሻገተ የከረመ የገለማ የከረፋ ነገር እየሰበሰበ የሚያጠራቅም ከሆነ ሰውየው የምን እጦት አለበት? የፍቅር እጦት የሚያሳየው እና ይደጋግማል። በደል አይቆጥርም፣ የራሱን አይፈልግም። እንደው እሱ ይቅር የማይገባውን አያደርግም። የማይገባ ነገር በሰው ላይ የሚያደርጉ ሰዎች አሉ። የማይገባ ንግግር በሰው ላይ የሚናገሩ እኔ ማንንም አልፈራም ኢየሱስ ጌታ ነው ምናምን ብለው የሚናገሩ ሰዎቹ ምን ሆነው ምን ጠፍተው ፍቅር ይባል ነገር። ስለዚህ ይሄንን አሁን ዛሬ ምሽት ለማንሳት እያንዳንዱን ነው እኔ ማስተምረው። አይበሳጭም ማለት ምን ማለት ነው? አይመካም ማለት ምን ማለት ነው? አይኮራም ማለት ነው። መኩራትና መመካት ልዩነቱ ምንድን ነው? ሰፊ ነገር ነው። ሰፊ ትንታኔ የሚጠይቅ ነገር ነው። ግን ዛሬ ምሽት ትኩረት የማደርገው ከቁጥር 8 እስከ 13 እሱን ርዕስ ልንገራችሁና እንጸልያለን። ከ8 እስከ 13 የፍቅርን ጽኑነት፣ የፍቅርን ነዋሪነት፣ የፍቅርን ቋሚነት የሚያሳይ ክፍል። ፍቅር ማይወድቅ ነው። ፍቅር የሚጸና ነው። ፍቅር ጽኑ ነው። ስለዚህ ከቁጥር 8 እስከ 13 ያሉ ቁጥሮችን ጌታ እንደው ይረዳኝ ሰብሰብ አድርገን በአንድ ምልከታ አይተን ከዛ ጌታ እናመልካለን። የፍቅርን ጽኑነት ሲናገር እዚህ ቦታ ጳውሎስ በጣም መሰረታዊ የሆኑ 3 ነገሮችን ያነሳል። እነሱን በአነሳት የፍቅርን በላጭነት
የፍቅርን ነዋሪነት የፍቅርን ጽኑነት ሲያነሳ አንደኛ ፍቅር አይወድቅም ይላል። አይወድቅም እና አይወድቅም የሚለውን ለማጽናት ጽኑ የሚመስሉ የሚወድቁ ነገሮችን ከጎን ያወዳደራል። ትናንት ጠዋትን ካነሳናቸው ጋር ለምሳሌ የሚያወዳደራቸው ነገሮች ተመልከቱ። ቁጥር 8 ፍቅር ለዘውትር አይወድቅም ጽኑነቱን የሚነግረን። ከዛ ትንቢት ቢሆን ግን ይሻላል። ፍቅርን ከማጋር አመሳክሮ ዘላለም ትንቢት እየሰማን አንኖርም። ሰማይ ትንቢት አለ እዛ ሲደርስ አገልግሎት ያለ ይሻላል ትንቢት። እሺ ሌላውን ልሳኖች ቢሆኑ ይቀራሉ በለው። ቅድም እንዴት ልሳን አስፈላጊ ነገር መሆኑን አልተነጋገርንም፣ ግን እሱ ራሱ ይቀራል። እዛ ሄደን ልሳን አናውራ ተርጓሚ ምናምን የሚባል ነገር የለም። በቃ ይቀራል፣ ልሳኑም ይቀራል። እውቀትም ቢሆን ይሻላል። አስደማሚ ነው እውቀት። ሰው 10 ምናምን ዓመት 20 ዓመት ይፈጃል እውቀት ለመገብየት። 12 ዓመት ትማራላችሁ፣ ፈርስት ዲግሪ 3-4 ዓመት ትማራላችሁ፣ ማስተርስ ትማራላችሁ፣ ፒኤችዲ ትማራላችሁ። አበቃ። ፐርሰናል ደግሞ መጽሐፍ እየገዛ ምን ታደርጋለህ? አፕዴት ታደርጋለህ ራስህ አፕዴት። ምክንያቱም እውቀት መቆሚያ ማለቂያ የለውም። ታነባለህ። በባዶ አይን ትጀምርና አይን እየፈዘዘ ሲሄድ ጉቦ ደግሞ ይፈልጋል። መነጽር አድርገህም ምን ታደርጋለህ? ታነባለህ። አይቀማ እውቀት ማለቂያ የለም። የሚያሳስበው ነገር ግን እሱም ምን ይሆናል? ይሻላል። ኬሚስትሪ ሰማይ ምንም ጥቅም የለውም። ባዮሎጂ ምንም፣ ጂኦሎጂ እውቀት ምንም ጥቅም የለውም። እዛ ቁጭ ብሎ ማስተማር አለ የለም። እስቲ የክርስቲያን ፋውንዴሽን ክላስ ያልተማራችሁ ሰዎች በዚህ በኩል ፓስተር ከለ ይፈልጋቸዋል የሚባል ነገር አለ። ፋውንዴሽን ክላስ አትማር። የፓስተሮች ትሬኒንግ አለ እዛ የለም። ጋብቻ ትምህርት ያልተማራችሁ ይባላል። ጋብቻው ራሱ አለ የለም። ይሄ እኮ እዚህ ምድር ላይ ያለ ነገር ብቻ ነው። ለየለም ላይ ይሻላል፣ ይቀራል። ፍቅር ግን ለዘውትር አይወድቅም፣ ጽኑ ነው፣ ዘላለማዊ ነው። ከመንፈስ ይሄ ማለት ምን ማለት እንደሆነ ታውቃለህ? ከመንፈስ ቅዱስ ስጦታዎች የመንፈስ ቅዱስ ፍሬዎች ጽኑ ናቸው። ልድገመው። ከመንፈስ ቅዱስ ስጦታዎች የመንፈስ ቅዱስ ፍሬዎች ጽኑዓን ናቸው። አይሻሩም። ስለዚህ ግዙፍ የሚመስሉ ስጦታዎች ናቸው። በጣም ምንጓጓው ስጦታ ነው። በጣም የሚጠቅመን ስጦታ ነው። ከፍቅር ጋር ሲወዳደር ግን እዚህ ግባ የሚባሉ አይደሉም። ተራ ናቸው። ከአፍ የወደቁ ቅንጣቢ ነገር ናቸው። ትልቁ የማይወድቀው ፍቅር አሁን በብሉይ ኪዳን ውስጥ በአጠቃላይ ስንት ዕድል የተሰጠው? በሙሴ 613 ሕግ ነው የተሰጠው። ከ613 ሕግ ለሁለት ይከፈላል። 248ቱ አድርግ የሚል 365ቱ አድርግና አታድርግ። አድርግ ትንሽ ነው 248፣ አታድርግ ስንት ነው? 365። በእያንዳንዱ ቀን አታድርጋለህ። በቃ በአእምሮ ለማለት ተሰጥቷል። 613 ሕግ ተሰጥቶ 613 ሕግ ተሰጥቶ ጌታ ኢየሱስ ጋር አንድ ሰውዬ መጥቶ እንደው ከፍቅር ሁሉ ከሕግ ሁሉ ፊተኛይቱ ታላቅ ሕግ የትኛዋ ነች? ፊተኛይቱ ታላቅ ሕግ ማን ናት? ምን አለ? በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ልብህ
ጌታ አምላክህን ውደድ። ሁለተኛስ ሁለተኛይቱ እሷን የምትመስል ናት። ማን ናት እሷ? ባልንጀራህን እንደ ራስህ ውደድ። ምን ማለት ነው? ሁለቱም ፍቅረ እግዚአብሔርና ፍቅረ ሰው። ሌላ ነገር አለ? አምላክን ውደድ፣ ሰውን ውደድ። ይሄን ብሎ ጌታ ኢየሱስ ክርስቶስ ፍቅር የሕግ ፍጻሜ ነው። ለምን? አምላክ ከወደደ ሰው ከአምላክ ፈቃድ ይወጣል። ሰው ከወደደ ሰው ሰውን ያጠፋል። ሰው ሰውን ይገላል። ሰው የባልንጀራውን ንብረት የራስ ለማድረግ የባልንጀራውን ሚስት ለራስ ለማድረግ ያስባል። የሚወድ ሰው ሰውን ቢወድ የሰውን ታሪክና ሕይወት ትዳር ያፈርሳል፣ ይቀማል፣ ይገላል። ሕግ ሁሉ ሕግና ነቢያት በዚህ ቃል ተሰቅለዋል። ተሰቅለዋል ማለት ነው። ማለት ሌሎች 612 ሕጎች የተንጠለጠሉት በማን ላይ ነው? በፍቅር ሕግ ላይ ነው የተንጠለጠሉት። በዚህ ሕግ ላይ ፍቅረ እግዚአብሔርና ፍቅረ ሰው ካለ ሰው የሚጥሰው ሕግ የለም። ሃይማኖት ምንድን ነው? ፍቅር። ፍቅር ምንድን ነው? ለሰው የሚደረግ በጎ ስራ። ለሰው የሚደረግ በጎ ስራ ምንድን ነው? በእናንተ ላይ ሰው ሲያደርግ ደስ የማይላችሁን ነገር በአዲስ ኪዳን ውስጥ ካሉ ትእዛዛት በጣም ጎልደን ይባላል። ማቴዎስ ወንጌል ምዕራፍ 7:12 ላይ ምን ይላል? በራስህ ላይ እንዲደረግ የማትወደውን ነገር በሌላ ሰው ላይ በቃ ይሄ ክርስትና ነው። አሁን ሰው ሲያማኝ ደስ ይለኛል እና እሱን ሳመው ደስ ይላል። እኔ ሲደረግ ደስ የሚለኝ ለሱ ማድረግ፣ እኔ ሲደረግብኝ ደስ የማይለኝን ነገር በሰው ላይ በቃ ክርስትና እኮ ይሄ ነው። የግድ እኮ አንተ የሮኬት ሳይንስ እኮ ማወቅ የለብንም። ግልጽ ነው። ምንም ድብቅ ነገር በውስጡ የለው። እግዚአብሔር ይርዳን። አሜን። እግዚአብሔር ምን ያድርገን? ይርዳን ወገኖች። ሁለተኛ ሊያነሳውን ነገር ደግሞ ላንሳ። ምንድን ነው ሁለተኛው? ይሻራል፣ ይቀራል። ሁለተኛው ይሻራል ይልና እስኪሻር ይላል። እስኪሻር ትንቢትም ቢሆን ልሳንም ቢሆን እውቀትም ቢሆን እስኪሻር ሙሉ የለንም። መሻሩ አይቀርም፣ ግን አሁን ባለን ጊዜ እንኳን ምን አይደለም፣ ሙሉ የለንም። ሙሉ አይደለም። ምን ማለት ነው? ከፍለን ነው። እውቀቱም ተከፍሎ ነው። ትንቢቱ ተከፍሎ። ልሳን ሁሉ ሰው ያወራል ያወራል። እስቲ ይህንን ክፍል እናምጣው። ምን ይላል? ተከፍሎ በከፊል መሻሩም አይቀርም፣ ግን እስኪሻርም ይኸውላችሁ ላምጣላችሁ። ቁጥር 9 ከእውቀት ከፍለን እናውቃለንና በለው አለ የሚለው ሰውዬ እውቀቱ ምንድን ነው? ገሚስ ነው። ከፊሉን እውቀት ይዞ በቃ መከራም ያበላል። ከፊል ከፍለን እናውቃለን። ቀጥሎስ ከትንቢትም ከፍለን እናውቃለን። አሁን አንድ ነቢይ መጥቶ ለሁሉ ሰው ትንቢት እናገራለሁ ካለ ይሄ ሰውዬ ኖርማል ነው? ለሁሉ በመድላ ጌታ ኢየሱስ እንኳን ምን ብሏል እያስተማረ ሁሉን ብነግራችሁ ልትሸከሙ አቤት ጌታ ያውቃል መሸከም እንደማንችል የአሁኖቹ ደግሞ ያውቃሉ። ይሄን እነሱ ራሳቸውን ሊሸከሙ አይችሉትም። እነሱ ጌታ እኮ ለእኛ ሲሰጥ አይ ይሄን ለሸክም ይከብዳል ብሎ ትንሽ እንዴት አይነት ቀና ማለት ስሙ ይተዋል። ከትንቢትም
እንደውም ቁጥር 12 የእውቀቱን ልክ ሲናገር ተመልከቱ። ጳውሎስን የመሰለ ሰው ሲናገር ዛሬስ በመስተዋት በድንግዝግዝ እንደምናይ ነን። ይሄንን ሲያብራራ ቁጥር 11 ላይ ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ልጅ ሳለሁ እንደ ልጅ ቆጥራለሁ፣ እንደ ልጅ አስባለሁ። ግን ጎልማሳ ሆኜ የልጅነትን ጠባይ ምን አድርገን ሽራለ በጸጋ ስጦታ መታበይና ጸጋ ስጦታ ያለው ነገር ሰው ሁሉን ያውቃል ብሎ ማሰብ፣ የተማረም ሰው ሁሉን ያውቃል ብሎ ማሰብ የልጅ ጠባይ ነው ያለ የመብሰል አስተሳሰብ አይደለም። መንፈሳዊ ኬጂ ውስጥ ያለ ሰው የሚያስበው ነገር ነው እያለ ነው። ቴዎሎጂ ስኩል ገብቶ የወጣ ሰው ሁሉን የሚያውቅ የሚመስላችሁ እንደ ልጅ ስለምታስቡ ነው። ስታድጉ ማቹር ስታረጉ አይምራችሁ ሲሰፋ ዋው ድሮ እኮ እንደዚህ ያስብ ነበር ይገርማል ትላላችሁ። እግዚአብሔር ይህን ሲያውቅ አገልጋዩ ትሁት ይሆናል። የሚያውቀውን ከማያውቀው ጋር አይቀላቅልም። ለሁሉ አደርሳለሁ ብሎ አይጨነቅም። በቃ እግዚአብሔር ያለውን አድርጎ። ሶስተኛ የሚነግረን ነገር ልናገርና ወደ አምልኳችን ፍጹም የሆነው ሲመጣ አለ ተከፍሎ ያለውን ይሻራል። ፍጹም የሆነው አልመጣም። ሲመጣ ምን ይሆናል? ፍጹም የሆነው ሲመጣ ተከፍሎ የነበረው ራሱ ምን ይሆናል? ይሻራል። ይገርም ነገር ነው። ይህን ላንብብና ወደ መቋጫል ምን ይላል? ቁጥር 10 ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል። አሁን ያለው እውቀት ከፊል ነው። ያን ከፊል የሆነው ደግሞ ፍጹም ይመጣል። ፍጹሙ ሲመጣ ከፊሉ ምን ይሆናል? ይሻራል። መቼ ነው ፍጹሙ የሚመጣው? ቁጥር 12 ዛሬስ በመስተዋት በድንግዝግዝ እንደምናያለን፣ በዚያን ጊዜ ግን አሁንም ያንን ፍጹም የሚመጣበትን ቀን በዚያን ጊዜ ግን ፊት ለፊት እናያለን። ሃሌሉያ። አሁን በድንግዝግዝ ነው እናያለን፣ ያንስ ፊት ለፊት እናያለን በዳግም ምጽአቱ። ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቁ አውቃለሁ። መጨረሻም ላይ የኔ እውቀት እግዚአብሔርን አውቆ መጨረስ ሳይሆን እኔ በሱ እንደታወቁ ማወቅ። እንዴት አይነት እውቀት ነው! መጨረሻ ላይ አውቄያለሁ ብዬ ዳር ሲደርስ ለካ እሱ እንዳወቀኝ ነው የማውቀው እንጂ እኔ እሱን አውቄ እግዚአብሔር ትልቅ ነው። እኔን እሱ ማወቁ መቻነሰኝና ነው። እኔ ደግሞ በዚች ቀን ሰማይና ምድር ሊሸከመው የማይችለውን አምላክ አውቄ ጨርሳለሁ። እግዚአብሔር የኔ ሰፈር በሆምሳ ነው እንዴ? እሱ የአጽናፈ ዓለሙ ሁሉ ጌታ ነው። ሰማይና ምድር ሊይዙት ሊሸከሙት የማይችሉት መለኮት፣ እሳት የሆነ መለኮት እኮ ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር አምላክ እኮ። ሙሴ እባክህ ክብርህን አሳየኝና ይበቃኛል። ተረጋጋ። ምን ነው ሰው እኔን አይቶ በስነ መለኮት ምን ይባላል? ጋር ሰፈሪ ይባላል። ይቀጥታ በአማርኛ ለመተርጎም ያስቸግራል፣ ግን እንደው ሀሳቡ ከገባ የእግዚአብሔር ስቃይ። እግዚአብሔር ይሰቃያል አይሰቃይም ሌላ ውስጥ አትሉ። ግን ከእግዚአብሔር ስቃዮች በቴዎሎጂ ውስጥ ካሉ በጣም ከባዱ አንዱ እግዚአብሔር ሙሉ በሙሉ ራሱን ከገለጠ ሰውን ይሆናል ይላል። አይ ይቅር ብሎ ደግሞ ራሱን ሰብሰብ ካለ ምን ይሆናል? ይላል። ምን ያደርጋል? ሙሉ በሙሉ ከገለጠም ይጠፋል።
ደግሞ ሰብሰብ ካለ ይጠፋል። ሙሴ አለ እኔን አይጠቃትልንም፣ ግን ለማንኛውም በሰንጣቃው አለት ፊቴ አይቻልም፣ ጀርባዬ ምን የአለት ማን ክርስቶስ በክርስቶስ በተሰነጠቀው መከራ በተቀበለው በክርስቶስ በኩል እግዚአብሔር ማን እንደሆነ ያየ ነው። በዛ በመስቀሉ በተሰነጠቀው ገላው በኩል ነው እግዚአብሔር ለኛ ያለውን ፍቅር ያየ ነው። አለቱ ተሰንጥቆ ውሃ ሲወጣ ያ አለት ማን ነው? ኢየሱስ ክርስቶስ ነው። ከዛ ከተሰነጠቀው አለት ውስጥ ሆኖ የዘላለምን ሕይወት ያየ ነው። የዘላለም የሕይወት ውሃ ምን የሆነው የፈለቀው ያ ወልደ እግዚአብሔር ፍጹም ሰው ፍጹም አምላክ የሆነው እሱ ከልሎን ነው እንጂ እንዳለ ቢለቀው ለምናችን ያልከልን ነበር። ግን እሱ ራራል። ስሙ የተባረከ ይሁን። ራራል እና በዚያን ጊዜ የተባለች ጊዜ አለች። ያን ጊዜ ፊት ለፊት ስናየው ፍጹም የሆነውን እናያለን። አሁን በቴክስት ይልዳ ያን ጊዜ ግን በእርሱ እንደታወቅን እናውቃለን። ቁጥር 13 እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህም የሚበልጠው ማን? ሶስት ጽኑዓን ነገሮችን ያመጣና እግዚአብሔርን ማመን፣ እግዚአብሔርን ተስፋ ማድረግ ጽኑ ነገር ነው። ፍቅር ግን እነሱን ይላል። ከሶስቱ የሚበልጠው ማን ነው? አያችሁ፣ የሚበልጠው መንገድ ነው የሚያሳያቸው። በእግዚአብሔር መታመንም ጥሩ ነገር ነው። እግዚአብሔርን ተስፋ ማድረግም ጥሩ ነው። እግዚአብሔርን እንደመውደድ ግን የለም። ጌታ ሆይ ቶሎና በሉስ። አሜን። እግዚአብሔር ወገኖች ልንገራችሁ፣ ምንም ይኑራችሁ፣ ምንም ስሩ፣ ማንንም አግቡ፣ ምንም አይነት ልጅ ውለዱ፣ የትም ድረሱ፣ ከፈለጋችሁ የምትፈልጉበት ሀገር ኖሩ፣ ከዛ አትድረሱ። ፊት ለፊት አንድ ቀን የከበረውን ጌታ የምናይበት፣ ከክብሩ የተነሳ አለን የምንለው እውቀት ገደል ውስጥ የሚገባበት፣ አለን የምንለው ጸጋ ገደል የሚገባበት፣ በእሱ መታወቃችን ብቻ የዘላለም ክብራችን የሚሆንበት ማራናታ ጌታ ይምጣ። ይገላግለን፣ ያሳርፈን። ይህ ሳውዝ አፍሪካ የሰው ሀገር ነው። ኢትዮጵያስ እናት ሀገር ናት። አባት ሀገር የት ነው? የት ነው? በሰማያት የምትኖር አባታችን ሆይ ስምህ ይቀደስ። እዛ እናት ሀገር ነው። አባት ሀገር የት ነው? እናት ሀገር ከተመለሳችሁ ጥሩ ነው። ሌላ ሰው ሀገርም ከገባችሁ ችግር የለውም። ግን አባት ሀገር ሳትደርሱ መንገድ ላይ የሚያስቀረውን ሁሉ እግዚአብሔር ለዘላለም ከሕይወታችሁ ይለየው። ምንም አይነት ነገር ወደዛች ምድር ሳንደርስ የዘላለም ፍስሐ የነፍስ በዓል ሳናረግ ከዛ የሚያጎልነውን ነገር ሁሉ እግዚአብሔር ከሕይወታችሁ ያጉድል። ከሕይወቴ ያጉድል። ጌታ ኢየሱስ ይባርካችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በእውነትም ሰሞኑን ጌታ በጣም ባርኮናል። በጣም ጥሩ ጊዜ ነው የሰጠው። በእውነትም ለዚህ ዋጋ ከፍላችሁ ጸልያችሁ ይህንን እድል የፈጠራችሁ የቤተክርስቲያን መሪዎቻችን እንወዳችኋለን። በጭብጨባ እስቲ እንወዳችኋለን ብላችሁ አጨብጭቡ። በእውነትም ጌታ ይባርካችሁ፣ ይልመድባችሁ። ወንጌላዊ የቤተክርስቲያን መሪዎቻችን እንወዳችኋለን። እንደዚህ አይነት ነገር ያስፈልገናል። በእውነትም የአምላካችን የእግዚአብሔር ስም እየተባረከ ይሁን። እኔም በጣም ደስ ብሎኛል። እስቲ ለጌታ እንደገና ያላለቀ ጭብጨባ እልልታችሁ ለጌታ ሃሌሉያ። ፍቅር ነው የጎደለኝ፣ በደልን የምቆጥር ነኝ።
ጌታ ይቅር ባይ አድርገኝ። መራራ ስሬን ቁረጥልኝ ባንተው ፍቅር የጣፈጠ ሕይወት ስጠኝ።